ትንሽ አዙሮኝ ነው ሳምሶን ነለም ሰኒ ቆይ አንቺ እንዴት ምን ሆነሽ ነው እንደዚህ የተጎሳቆልሽው? ምን ትንሽ አዙሮኝ ነው ለዛ ነው። አይ እሱን ሳይሆን እንደዚህ ጉስቁልቁል ያልሽው። አይ ደህና ነኝ። እንዴት? እሺ ቢያንስ ስልክሽን ስጪኝ። የለኝም ስልክ። እሺ በቃ ወይ እንደዛ ከሆነ የኔን ያዡና ደውይልኝ። ይሄ ቢዝነስ ካርዴ ነው። ያዡና ኤኒ ታይም ደውይልኝ። ዶክተር ሰለሞን አለሙ? እኔ አላምንም። ዶክተር ሆንክ? አዎ ዶክተር ሆንኩኝ። በጣም ተቀይረሃል ግን። አዎ በጣም አንቺም እንደዛ። እኔም ተቀየርኩብህ። አረጀሁኝ አይደል? እንደዛ እንኳን ማለት ፈልጌ አይደለም። ግን ምን ሆነሽ ነው እንደዚህ የተጎሳቆልሽው? ያቺ መሬት እንኳን አይንካኝ የምትል ሰኒ እንዲሆን አሳያት በጣም ገርሞኝ ነው። ቆይ እንዴት ያጅል ልጅ ነው እንደዚህ ያማረበት እንደዚህ ዘና ጫማ ላይ የሆነው? በጣም የሚገርም ነው። ስልኩንም ደውይልኝ ብሎ የሰጠኝ ሸሚዞስ ነው እንጂ እኔን አይፈልገኝም። ሊፈልገኝ ይችላል። ምን አባሽ ነው የምትነፋረቂው? አይ ትንሽ ኮራሲና አሞኝ ነው። ብትሞቺ ደስታዬ ነው። ቆይ ለመሆኑ ዛሬ ከማን አባሽ ጋር ነው ቆመሽ ስታወሪ የነበረው? የት? ምን? እንዴት? ቆይ አሁን እውነቱን ብቻ ንገሪኝ። ከገበያ ስመለስ ትንሽ አዞረኝ። ፀሐዩ ነው መሰለኝ። ከዛ የሆነ ሰው መጣና ረዳኝ። ኧረ እርዳታ ብቻ ነው? አው እርዳታ ብቻ ነው በቃ ሌላ ምንም ነገር የለም። ራሴን አሞኛል ብዬ ይሄን እባክህ አትጩህብኝ። አፍሽን ዝጊ። አፍሽን ዝጊ እያልኩሽ አይደል? አፍላፍ ትመላለሰኛለች እንዴ? ቆይ እስከ መቼ ነው እንደዚህ የተደበደብኩ ኖረው? እስከ መቼ ነው እንደዚህ ሆኜ መቀጠለው? ሳሚ በቃ ሳሚ ጋር ደውዬ አግኝቼው እግሩ ላይ ድፍት ብዬ ይቅርታ መጠየቅ አለብኝ። ከሳሚ ጋር መመለስ ያለብኝ። አዎ ሳሚን ይቅር በለኝ ማለት አለብኝ። እንዴት ነህ ሳምሶን? ስጠብቅሽ ነበር እስክትደውይ። እንዴት አወቅ እኔ መሆኔን? መቼም ይሄንን ድምጽ አረሳው። እሺ ይሁንልህ። ላገኝ ፈልጌ ነበር። በጣም ደስ ይለኛል። የትና መቼ እንገናኝ ታዲያ? ሲመቸኝ ደውዬ አሳውቃለሁ። ደግሞ በዚህ ስልክ ተሳስተህም ቢሆን እንዳትደውል። እሺ እንዳልሽ በቃ ቻው። ስልክሽን እጠብቃለሁ። እሺ በቃ ቻው። ትላንት የነበረኝ መልክና ቁመና ዛሬ እንደዚህ ይሁን? ትላንት የነበረኝ ማንነት ዛሬ እንደዚህ ይጥፋ? ሌላው ቢቀር እንኳን ጠዋት የለበስኩትን ከሰዓት አልደግምም ነበረ። ትላንት የሚያውቁኝ ሰዎች ዛሬ ባዩኝ ምን ይላሉ?
የዛኔ ነበር ሳምሶን የተባለ ልጅ እኛ ሰፈር ተከራይቶ የገባው። ስሚኝማ ጓደኛዬ ዛሬ ለምን ፒዛ እንበላ ነው ሄደን? አልሄድም በእናትሽ እማዬ ስራ አዛኛለች። ሙድ አትያዢ በእናትሽ። አንቺ አሁን ስራ ትሰሪያለሽ? በቃ መሄድ አልፈልግም ስራ አለብኝ ቤት። በቃ እኔም ወደ ቤት ልሂድ። በቃ እንደዛ ከሆነ ስወድሽ እኮ እናት እኔም ወድሻለሁ። አንዴ ላናግርሽ። መቼም እኔን አይደለማ አንቺን አይደለም እና እኔን ነው። አዎ አንዴ ላናግርሽ። እሺ ታናግሪዋለሽ? አዎ አንዴ ላዋራው። በቃ እኔ ልሂድላችሁ በይ እናቴ። እሺ ና አረፍ በል ቁጭ በል። ምንድን ነው ልታወራኝ የፈለግከው? ያው አለ አይደል ጓደኛሞች መሆን እንችላለን። በደስታ ነው። ስም ማን ነው? ሳምሶን እባላለሁ። አንድ ትምህርት ቤት ነው የምንማረው። እሺ ደስ ይላል። ምን ማለት ነው የስሙ ትርጉም? ሳምሶን ማለት የቅዱስ ሰው ስም ነው። የእግዚአብሔር ኃይል የተሰጠው ግን በአንዲት ሴት ምክንያት ኃይሉን ያጣ ማለት ነው። ቆይ እንዴት? እስኪ በግልጽ አስረዳኝ። ምን መሰለሽ፣ ቅዱስ ሳምሶን በጣም ኃይለኛ ነበረ። አንበሳን ገነጣጥሎ ማሸነፍ የሚችል ኃይል የተሰጠው ጸጋ ያለው ሰው ነበረ። ግን ከአንዲት ሴት ፍቅር ያዘው እና ቆይ ምን አገናኘው ፍቅርና ኃይል? እና ሳምሶን በመጽሐፍ ቅዱስ በጣም ኃያል ሰው ነበረ። ግን ጠላት ገሊላን ላካት የሳምሶን ኃይል ምን እንደሆነ እንድታጣራ። ከዛም ሳምሶን ኃይሉ ምን እንደሆነ ነገራት። ከዛ በኋላም ሳምሶን በነበረው እንትን ኃይሉን አጣ። ሲገርም። ግን ኃይሉ ምን ነበር? እሱም ኃይሉ ጸጉሩ ላይ ነበረ። እሱን ደግሞ ለገሊላ ነገራት። እሷም ማሳለፋ ሰጠችው። ምንም እንኳን ቢሆን ግን ሲሞት አብራው ነው የሞተችው። ማምለጥ ትችል ነበር። ሳምሶን እንዴት ሞተ? እሷስ እንዴት አብራው ሞተች? ሳምሶን ማለት ከእግዚአብሔር ኪዳን የተሰጠው እጅግ ኃያል ሰው ነበረ። ብቻውን የእስራኤል ጠላት የሆኑትን ኃይላት ማሸነፍ ይችል ነበረ። ከተወለደ ጊዜ ጀምሮ ጸጉሩ ላይ ኃይል ስለነበረ ጸጉሩን ምላጭ ነክቶት አያውቅም። ሲገርም። ብቻውን ብዙ ሰራዊትን አሸንፏል። የአንበሳን ደቦል ገነጣጥሏል። ግን ያን ሁሉ ሲያደርግ በእግዚአብሔር ኃይል ነበረ። እሺ እንዴት እንደሞተ ንገረኝ። ፍልስጤማውያን የሳምሶንን ዓይን አጥፍተውት ነበረ። ኃይሉ የነበረበትንም ጸጉር እንደዛው ላጩት። ሆኖም ግን እግዚአብሔር ከሱ ጋር ነበረ። የሳቁበትን እንደዛ ሲሳለቁበት የነበሩትን መጨረሻ ላይ በእግዚአብሔር ኃይል ሁሉንም ቀጣቸው። ቤተ መንግስቱ ከመፍረሱ በፊት ገሊላን ሂጂ ብሏት ነበረ። እሷ ግን አብረው መሞትን ስለመረጠች ሁሉንም እዛው ቤተ መንግስታቸው ውስጥ በእግዚአብሔር ኃይል ጨረሳቸው። በጣም ደስ ይላል የምር። እኔ ምንም አልገለጽኩልሽም። ይበልጥ ማወቅ ግን ከፈለግሽ መጽሐፍ ቅዱስ ላይ ታሪኩ በሰፊው አለ። አዎ አነበዋለሁ ደስ እያለኝ። አሁን ግን እንሂድ መሸን። አሁን ግን ጓደኛሞች ሆነን አይደል? አዎ እንዴታ። አሁን ግን እየመሸብን ስለሆነ ተነስተን ብንሄድ ምን ይመስልሃል? እሺ ትናንት ከዛ ጅል ጋር ብዙ ቆያችሁ? በመጀመሪያ ልጁ የሚያምር ስም አለው፣ ሳምሶን። ስሙንም አውቀሽዋል። ብዙ ሰዓት ቆያችሁ? አዎ ብታይ እንደ ትናንት ነው። ደስ ብሎኝ አያውቅም። እረፍ። እንዴት ቆያምሻል እንዴ? አይ አላመመኝም። እንደውም ዛሬ የበለጠ ደህና ነኝ። ቆይ ምን ቢልሽ ነው እንዲህ ሳቅ በሳቅ ያንቺው? ምንም በቃ ያው ዝም ብላል አወራን። እሺ ለምሳሌ ምን አወራችሁ? ለምሳሌ ስለ ስሙ ትርጉም። እጂ የስሙንም ትርጉም ያውቀዋል? ወይ እናንተ ደግሞ ተውት በቃ። እስኪ ችግር አለባችሁ እኮ። ከዛስ ሌላ? በቃ ያው ጓደኛሞች ብቻ ነው ያለኝ። ጭራሽ ከዛስ ምን አልሽው? ከዛማ በቃ አዎ ደስ ይለኛል አልኩት። ሴትዮ እኔ የለውበትም ከደሙ ንጹህ ነው። መች ኑሪበት አልኩሽ። ይሆንሽ አስቀያሚ። እሺ እንደፈለግሽ። ራት ግብዣ ስላለብኝ የባለፈውን ቀሚስሽን ስጪኝ። ደፋር አትጃጃይ። እሷን ቀሚስ እኔ ነኝ የምለብሳት።
የቱ ቀሚስ ነው ግን እንደዚህ የሚያፋጃችሁ? ያ አባትሽ የገዛልሽ ያ ቆንጆውን ቀሚስ። እሺ በቃ ተስማሙና አመጣላችኋለሁ። ሳሚ እንዴት ነህ? አለሁልሽ። እንዴት ነሽ? አለሁልህ። እንዴት ነህ? አለን። ዛሬ የት ነው የምንሄደው? ልትሄጂ? አዎ እሄዳለሁ። አልመለስክልኝም እኮ። የት እንሂድ? ቤተክርስቲያን ብንሄድ ደስ ይለኛል። ቤተክርስቲያን? አዎ ችግር አለው እንዴ? እሱስ ችግር የለውም፣ ግን እንደዚህ ለብሼ? አዎ እንደሱ ይሁን። ቀጣይ ታስተካክያለሽ። እግዚአብሔር ልብን እንጂ ላይን አያይም። የት ሄድሽ ሰኒ? ከፈለግሽ እኮ መቅረት ይችላል። አረ በፍጹም እንሂድ። ደስ ይለኛል። አሪፍ ጊዜ ነበርና? አዎ ደስ የሚል ጊዜ ነው ያሳለፍነው። በጣም አመሰግናለሁ። እያወራን እኔም ሳላስበው ቤቴ ደረስኩ። አዎ በቃ ግቢ። አዎ እንዴት አወቅ? እሱን ለጊዜው ታየው፣ አሁን ግቢ በቃ። ዛሬ እንዴት ነበር? አልዋሽም፣ ዛሬ የተሰማኝ ስሜት በጣም ልዩ ነው። ከቤተ ክርስቲያን ከራኩኝ በጣም ረጅም ጊዜ ሆኖኝ ነበር። አብዛኛውን ጊዜ ጭፈራ ቤት ነበር ማሳልፈው። ብቻ ግን በጣም አመሰግናለሁ። እኔ ምን አደረኩልሽና? ዛሬ አባቴን ቤት እንድረግጥ ስላረከኝ። እሺ በቃ ግቢ፣ አሁን ብርድ ነው። እሺ በቃ መጣሽ በቃ በኋላ እደውልልሻለሁ። እሺ እሺ። እንዴት ነሽልኝ? እንዴት ነሽ? ደህና ነሽ? አለሁልሽ። ከምን ጊዜውም በላይ። ኧረ ምን ተገኘ? ፍቅረኛ ያስኩኝ። ምን ያስደነግጥሻል? አዎ ፍቅረኛ ያስኩኝ። ለማጓጓ ማን ይሄ እድለኛ? ማንም ያለበረከኩ ልብሽን የወሰደው ሳምሶን ነዋ። ቆይ ምን አይነት መተት ቢያሰራብሽ ነው እንደዚህ በፍቅር ክንፍ ያልሽው? አይ በጭራሽ መተት ሳይሆን ፍቅር አስተማረኝ። ጭፈራ ቤት ሳይሆን ቤተክርስቲያን እንድሄድ ረዳኝ። ጨዋ ሴት አድርጎ ሰራኝ። ይሄን አለመውደድ እንዴት ይቻላል? ቆይ ስብከቱ ይቆየን እንዴ! እሱ እኮ በጣም ጅል ነው። ደግመሽ ጅል የሚል ቃል ካንደበትሽ ከወጣ አባቢ ይሙት አስደብርሻለሁ። እኔን ከወደዳችሁኝ የወደድኩትን ተቀበሉልኝ። ይሄ በሽታ ነው። ጤነኝነት ማለት ለእናንተ ሀብታም ወንድ እያደኑ ኪስ መሙላት ነው ወይስ ከማያውቁት ወንድ ጋር መጋደም ነው? ባክሽ አትጃጃኝ። እኛ ከወደድሽው ደስ ይለናል። እኛ ላንቺ ከማሰብ ነው መጥፎ ነገር ላይ እንድትወድቂ አንፈልግም። ከወደድሽው በቂ ነው። ይቅርታ እሺ፣ በእናትሽ ተናርጅ ጮክብሽ አይደል? ችግር የለውም ያጋጥማል። ዛሬ አብረን እንድናድር ፈልጋለሁ። የኔ አበባ፣ እኔም እኮ ፈልጋለሁ ግን በቃ እንዴ አሁንስ ሰለቸኝ። ቆይ እኔ ሴቶኝ እየጠየቅኩ ስለሆነ እየናከኝ ነው እንዴ? አሁንስ ገደል ግባ። እኔ እንደዛ ማለት ፈልጌ አይደለም። ይሄ እኮ ንቀት አይደለም። ታውቂያለሽ እንዴት እንደምወድሽ። እኔ አንቺን አግብቼ ልጆች ወልደን በስነ ስርዓት መኖር ስለምፈልግ ነው። እንደምታገባኝ ካሰብክ ለምን አብረኸኝ መሆን ፈራ? ሰንዬ፣ እኔ ፈርቼ አይደለም። እስካሁን ላንቺ ብቁ ነኝ አይደለሁም የሚለውን ገና ስላላመንኩበት ነው። ለኔም ለልቤ ሙሉ ነህ። በቃ እኔ ደግሞ ይሄንን ነው የምፈልገው። አበቃ። አውቃለሁ የኔ ንግስት፣ እኔም በጣም አፈቅርሻለሁ። ታይኮ አብሬ ወደድኩ። ምን ማለት ነው እንዴ? ምን ያስጮሻል? ያምሻል እንዴ? ፍቅረኛ እኮ ነው። ቢሆንስ ታዲያ? አንቺ እኮ አዎ ድንግል ነበርኩ። ለማፈቅረው ሰው በክብር ሰጠሁት። ቆይ አንቺ እያበድሽ ነው እንዴ?
አው እናንተስ በገንዘብ ሽጣችሁት የለ እንዴ? ምን ይገርማል? ያ ሌላ ይሄ ሌላ። አንቺ ታመሻል እንዴ? ወይ ጸበል መግባት አለብሽ። ዋጋ ሳላወጣ ማስረከቢ ነው እንዴ ያናደደሽ? ለምን ለኔ ስትገደል አጋዩ? ቆይ እንዴ ሰው ልጅ ከፍቅር ይልቅ ገንዘብ እንደዚህ ይገዛዋል? ቆይ ለገንዘብ ብለሽ ከባለሀብት ጋር ተኝ ስትለኝ የነበርሽ ሴትዮች እንዴ አሁን እንደዚህ የምትለኝ እኔ ለፍቅር ብዬ መስዋዕትነት በከፈልኩ። ከዚህ ጅል ጋር እንድትጣላ የሆነ ነገር ማድረግ አለብን። እሺ ምን እናርግ? እቅዳለሽ? ሁሌም የሷን ፍቅረኛ ትንሽና ማሳየት አለብን እኮ። በምን መልኩ? ከዚህ በኋላ ከሷ ጎን መሆናችንን ማስመሰል አለብን። የምናገኘውን ነገር ታውቂያለሽ። ስለዚህ ከእንግዲህ ከሷ ጎን ነው የምንሆነው። ይሄ ጥሩ ሀሳብ ነው። ግን እሺ ምን ልታረጊ ነው? ቆይ ስለምኑ? ስለ ስዩም ነው። እሱ ድንግል እንደሆነች ነው የሚያውቀው እና እኔ ምን አገባኝ? ድንግልና ብዬ ድራታ ነው። ግን ለሷ እኮ መዘዙ የከፋ ነው። ከትግሉ ምን አለው? እሱ እንደሆነ ይወዳታል ካልሽ እንግዲህ ምን እናረጋለን? በቃ እንሂድ ነይ። ግን ከዛ ቀን ጀምሮ ማመን እያቃተኝ ነው። አልጠበቅኩም ነበር። እንዴት አልጠበቅክም ነበር? አው ምክንያቱም ስለምስቅ አለባበስ ይወጣ ያለ ስለሆነ አውቃለሁ። ግን የተሸፈነ ሁሉ ጨዋ፣ የተገለጠ ሁሉ ደግሞ ባለቂ አይደለም። የሳቀ ሁሉ ቀላል፣ የተኮሳተረ ሁሉ ደግሞ አስፈሪ አይደለም። ለዛ ማረጋገጫው ደግሞ እኔ ነኝ። አየህ? እሱ ልክ ነሽ። ግን እኔ እንደዛ አስቤ አላቅም። አለ አይደል ያው ጓደኛ ንገረኝና ባህሪ እነግራለሁ እንደሚባል እንደዛ ስላሰብኩሽ ነው። ሰውን በሩቅ አይቶ ከመፍረድ ቀርቦ መረዳት አይሻል? እና አንቺ ቆይ እኔ ከልጅነት እስከ እውቀት ድረስ አውቃቸዋለሁ። እነሱ ለመቀየር የቻልኩትን ነገር አድርጌያለሁ፣ ግን አልቻልኩም። ለዛ ደግሞ ራሴን ይቀርብለው። አንቺ ማለት ለኔ በጣም ልዩ ሴት ነሽ። ከኔ ህይወት በላይ አስበልጬ እወድሻለሁ። ስሚኝማ ሰንዬ፣ ያ ባለ ሀብቱ ብዙ ፋብሪካ ያለው አወቅሹ? አረ መልኩን ብታይ ያቺ አንቺን ጓደኛ አስተዋውቂኛለኝ። አትቀልጂ። ማን ነው እሱ? ለምን አታጣብሽኝም? ጥሎበት አይኑ እሷ ላይ ነው። ቆይ ማን ነው ሰውየው? ስለማን ነው የምታወሩት? ስዩም ይባላል። እንዴት አባቱ እኮ እንደሚያምር እና ምን አልሽ? ምን እለዋለሁ? ፍቅረኛ አላት ነው። ያምሻል እንዴ? እንዴት ሳትጠይቂያት እንደዚህ ትይዋለሽ? ብጠይቃ ምን ለውጣለሁ? እሷ እንደሆነች ደረቅ ናት። ዛሬ አንድ ነገር ልነግርህ ነው የመጣሁት። ምንድነው እሱ? ቆይ ፊትሽም እኮ ልክ አይደለም። ምንም፣ ግን በቃ መለየት አለብን። አምደን እንዴ? ለምን? ቆይ እኔ ምን አጠፋው? አዎ ብዙ ጊዜ አስቤበታለሁ። የምርሽን ነው ማለት እርግጠኛ ነሽ? አዎ ብዙ ጊዜ አስቤበታለሁ። ታውቂያለሽ፣ ይሄ ቀን እንደሚመጣ ቀድሜ አውቄ ነበር። እንዴት ማለት? መልካም ህይወት ይሁንልሽ። በቃ ዳግመኛ ወደ ህይወትሽ አልመጣም። አሃ በቃ? አዎ በቃ። እንዲህ በቃ አይደለም እንዴ ፈለግሽው? እሺ መልካም ህይወት። ወይኔ እኔ ቆንጆ እንዴት ነው የምታምሩ! ፈጣሪ ራሱ ሲሰራሽ በጣም ረጅም ሰዓት ፈጅቶበታል። ማጋነን አይሆንብኝ። አመሰግናለሁ። እና መቼ ሽምግልና አላክ? አንተ በፈለክበት ጊዜ። ስንቴ ጓደኛሽ እንደለመንኳት ብታቂ። በቃ በጣም እኮ ነው የምወድሽ። አመሰግናለሁ።
አንቺ ያጅል ደግሞ መጣልሽ። እስኪ ጅላት በይው ተይው በቃ። ምንድነው አንቺ ፍቅሩ አልጣልሽ ምን ላይ አትጃጃይ በቃ። እናት አንዴ ላናግርሽ። ምን ላርግ? ሞክሬ ነበር ግን በቃ አልቻልኩም። እና ምን ይሁን? እናማ አትጨነቂብኝ፣ ልካስሽ፣ ይቅር በይኝ። ምን ልሆንልሽሽ? አይ ልትሰማኛል። ይቅርታ ብሎ ነገር የለም። እኔ ራሱ ሳስበው ቆይ ካንተ ጋር እንዴት ነው እንደዚህ የነበርኩት? እንዴት ነው ካንተ ጋር ልሆን የቻልኩት? ይሁን ጅል ነገር ነህ እኮ። እባክሽን ይቅርታ አድርጊልኝ። የምትይኝን ሁሉ እሰማለሁ ከዚህ በኋላ። እና ቆይ ምንም አትይኝም? ምንም ማድረግ አልችልም። መጣች። አውቃለሁ እኮ ይሄኔና ድሮን በእኔ አጨካ ልፈትነኝ ስለፈለገች ነው። ለማንኛውም ረስቼው ነበር። ሰርጌ ኔክስት ዊክ ነው እንዳትቀር። ቆይ ምን ማለት ነው? ምን እያልሽኝ ነው እናቴ? ሰርጌ ላይ ጋብዤሃለሁ። እንዴ በዚህ ፍጥነት? አዎ ያው ብዙ ፈላጊ እንዳለ ታውቃለህ አይደል? ጥሩ ደስታን እመኝልሻለሁ። ደሞም ቆሜ እድርሻለሁ። ቻው፣ መልካም ቀን። ሰርጌ እንዳትቀር። ምን ሆኜ ነው ግን ታሪኬን ያበላሽሁት? ምን ሆኜ ነው ከሳሚ ጋር ሊኖረኝ የሚችለኝን እድል ያጠፋሁት? አዎ ብቻ እናያለን። ዛሬ ወይ ነገ አገኘዋለሁ እና ይቅር ይለኛል ወይስ አይለኝም? እናያለን ብቻ። ቀና ብለሽ እንኳን አታይኝም እንዴ? እንኳን ቀና ብዬ አቀርቅሬም አልቻልኩትም። ምኑን ያልቻልሽው? ቆይ ጸጸቱን ነዋ። እሱ እኮ አለፈ በቃ። አሁን እንዴት ነሽ? የምር አላለፈም። ይቅርታ ያስፈልገኛል። ይቅር በለኝ እባክህ። እኔ እኮ ይቅር ብዬሻለሁ፣ ግን አንድ ጥያቄ ነበር። እሺ ጠይቀኝ። ሁሌም ባሰብኩሽ ቁጥር ለምን የሚል ጥያቄ ነበረኝ። እንደምታፈቅሪኝ እኮ አውቅ ነበር፣ ግን ለምን ብቻዬን ጥለሽኝ ሄድሽ? በህይወት እስካለው ድረስ አፈቅርሃለሁ። እንዳንተ ያፈቀርኩትም ሰው የለም። ቆይ ለምን እንደዛ አደረግሽ? የዛኔ ሁሉም ሰው ጥፋት እየሰራው እንደሆነ ይነግረኝ ነበረ። ከዛም ብዙ ሰዎች እነሱ ልክ እኔ ደግሞ ስህተት እሆናለሁ ብዬ አሰብኩ። ገባኝ። እሺ ግን አሁን እንዴት እየሆንሽ ነው? እባክህ ይቅርታህን ናፍቄያለሁ። ይቅር በለኝ። እኔ ይቅር ብዬሻለሁ፣ ግን ምን ሆነሽ ነው ፊትሽ እንደዚህ ሆነው? ሁሌ ነው እንደሚመታሽ ባልሽ? ቆይ ግን ምን አርጊ ነው የሚልሽ? ቢያንስ ይቅርታህ ባይገባኝም ይቅር ብለኸኛል። አመሰግናለሁ። ቢያንስ አሁን ህሊናዬ እረፍት ያገኛል። ቆይ ግን ትወጂዋለሽ? ለሱ ለኔ ሲሰማሽ የነበረው ስሜት አለሽ? ምን ይወደዳል ብለህ ነው? ከተጋባን ጊዜ ጀምሮ ይሄው በብትር ሲጀበድበኝ አለ። ከተጋባችሁ ምሽት ጀምሮ ማለት ነው? እስኪ ተወኝ፣ ብነግርህ ታሪኩ ብዙ ነው። እሺ ልስማው፣ በእናትሽ ንገሪ። ድንግል ናት ብለው በርከት ያለ ብር ተቀብሎ ነበር። በፈጣሪ እንደዛ ነው የሆነው? ይህ ሁሉ በእኔ ምክንያት ነው። ቆይ ማን ነው ብሩን የተቀበለው? ስንትስ ነው የተቀበሉት? እነ ሄለን ናቸዋ። በ500 ሺህ ብር ሸጠውኝ።
አየህ ዋጋዬ የዚህን ያህል ነበር። ያቺን ብር ለማግኘት ካንተ ጋር እንድጣላ አደረጉኝ። ቆይ ከዚህ ህይወት መውጣት ትፈልጊያለሽ? ማለቴ ከታሰርሽበት መፈታት ትፈልጊያለሽ? ብፈልግም አልችልም። አሁን መሄድ አለብኝ። አረ ቆይ ይቅርታ ባሰላም ያባት የነ ሰኒን ቤት ታውቀዋለህ እንዴ? ሰናይት ኤርጌሶ ሰናይት አዎ፣ የሆነች ጸጉር ምናምን ልጆች ያለፉበት አሁን አለ አይደል? እንደዚህ የገቡበት። እሺ። ከዛ በሶስተኛው ቅያስ የትኛው? በሶስተኛው ቅያስ አሙዲን ሱቅ አለ። እሺ። በዛኛው በቃ በዚህኛው እንደታጠፍክ ሶስተኛው ቅያስ ላይ አሙዲን ሱቅ የሚባል መኪናው የሚገባበት። በቃ ልጆቹ ባለፈ መኪና በገባበት የቼቻሮ በገባበት። ከዛ ብትሄድ ሰናይት ብትል ማንም ያሳያል። እሺ በቃ በጣም አመሰግናለሁ ረዛ። እሺ ቴንክ ዩ። ትናንት የታባሽ ነው የነበርሽው? የትም አልነበርኩም። ይቅርታ ለመጠየቅ ብቻ ነው የሄድኩት። ይቅርታ ለመጠየቅ ብቻ ነው። ይቅርታ ብቻ? አዎ እኮ የሚገርመኝ ነገር ምንድን ነው? እኔ እንደ ታይ ነገር ነው ግራም ምን አርጊ ነው ተላታተ? ምንድነው? አንቺ ደግሞ አውቃለሁ፣ አገኛለሁ። ማን እንደሆንኩ አላወቀኝም። እሺ ማንም ጎረምሳ ቤቴ መጥቶ እደፋለሁ። ውፍ አምላኬ ግን ሲወደኝ እኮ ደግሞ ምን ሆንሽ? ይሁን ሽብድ ነገር ነው። አንተን የመሰለ ባስ ስለሰጠኝ ነው። አዎ ተጋብተናል። በስንት ጭቅጭቅም ቢሆን ያ በገንዘብ የሚያስበው ስዩም ፈታት። እኔ የሚቀር አልኳት። በእርግጥ ሰኒ መጥፎ ልጅ ሆና አልነበረም፣ የቶችኝ ተታላ እንጂ። አያችሁ፣ ለአንድ ምንም የሆነች ሴት ለአንዱ ህልሙና ሚስቱ ናት። እኔ ሰናይት ለእኔ ንግስቴ ናት። ያው አሁን ወንድ ልጅ ልንወልድ ነው። የልጅ አባት ልሆን ነው። ደስ አይልም? በጣም ደስ ይላል እንጂ። ስዩም ከስሩ አሁን የደሃ ድሃ ሆኗል አሉ። አየህ ወንድሜ፣ ካልፈለግካት ፍታት። እድሜዋን አትብላት፣ አትምታት። ለመንካት የሚሳሳላት አለና። ይሄ የኔ ምክር ነው። ሴቶች ደግሞ ጓደኛ ምረጡ። ጓደኛ ማለት እራስ ነውና ነገ ኑሯችሁን ላይኖር በህይወታችሁ እንዲወስን አታደርጉ። ፍቅር የራስ ቁርጠኝነት ይጠይቃል እና ማንም ልክ ነህ ባይልህ አትጨነቅ። ምክንያቱም ፍቅር ለተመልካች እብደት ስለሆነ። ትንሽ ምክር ከሞኙ አፍቃሪ ሳምሶን።